በቃ ደከመኝ አምላኬ ደግሞ ናፈቀኝ ብሎ ልሳነ ተዋሕዶ የቤተ ክርስቲያናችን አንደበት የሆነ የከተማው መናኝ ባህታዊ የወንጌሉ አርበኛ የሚነበብ መጽሐፍ ሲናገር የማይፈራ ለእውነት የቆመ በበረሃ በከተማ ቀንና ሌሊት ሳይደክም ያገለገለ ጀግና በቃ ደከመኝ አምላኬ ደግሞ ናፈቀኝ ብሎ መምህር ወደ እግዚአብሔር ሄዷል። ይህንን የሱን መርዶ ቆሜ በመናገር ያዝናለሁ። አባቴ መንገድ መሪ ነው። ለኔም በዚህ ደብር ላለን በመላው ዓለም ላሉ ኦርቶዶክሳውያን አጽናኝ አለኝታ የድሆች አባት ብዙ ድሆችን ተሰውሮ የሚመግብ ወላጅ አልባ ሕፃናት የሚያሳድግ እሱ እየራበው ሌላ የሚያጎርስ መምህራችን መምህር ዘላለም ወንድሙ ወልደ ሰማዕት ወደ አምላክ ወደ ክርስቶስ ሄዷል። ስለዚህ ምን ብዬ ልናገር? ይሄ የቤተ ክርስቲያን ሐዘን ነው። የቤተሰቡ የጓደኞቹ የባልንጀሮቹ ብቻ አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሐዘን ነው። እስቲ የሱን ፎቶ ስክሪን ላይ አውጡት። እቺ እሱ የሚቆምባት አውደ ምሕረት ናት። ዛሬን የሚያምርብኝ የዕለቱን ትምህርት የሚያስተምረን ወንድማችን መምህር ዘላለም ነው ብል ያምርብኝ ነበር፣ ግን አልታደልኩ። አባቴ ወንድሜ የሚገርመው ቀኑ ሲደርስ እመቤታችንን ሊሰናበታት ከደጇ ተሰናብቶ ሊሄድ እዚህ ነው የመጣው። እመቤቴም ደጅሽን የረገጠ አገልጋይሽን ልጅሽን ቅፍ ድግፍ አድርገሽ በክብር ሸኝልን። ምእመናን የምናለቅሰው ለመምህር ዘላለም አይደለም። መምህር ዘላለም በኖረበት በእድሜ ዘመኑ ከእድሜው በላይ ትልቅ ሥራ ሰርቶ የሄደ ነው። መኖር ትርጉም የለውም። ማቱሳላ 969 ዓመት ኖረ ይላል መጽሐፍ ቅዱስ። ግን አንድ ነገር ሰራ ተብሎ አልተጻፈም። መምህር ዘላለም እያመመው እየደከመው ደከመኝ ታምም ያለው ሳይል ህመሙን በውስጡ ይዞ ሌላ ሰው እንዳይጨነቅ እጅግ መልካም በጎ ስራዎችን ሰርቶ የሄደ ወንድም ነው። አሁን ለቅሶ የሚገባት ቤተክርስቲያን ናት። ለቅሶ የሚገባው ለኛ ነው። ለምን? አንደበቷ ነው የተዘጋው። ነገስታቱን፣ መሪዎቹን፣ ሌሎቹን ሳይፈራ እውነት የሚናገር ክብር ከሰው የማይፈልግ እንደተደበቀ ኖሮ እንደተደበቀ ጥሎን ሄደ። የተጨነቁትን ያረጋጋልን፣ የታሰሩትን ያስፈታልን፣ የታመሙትን ይፈውስልን፣ ለተራቡት ይመግብልን። ዛሬ አሁን የሰማሁት ነው። መምህር ዘላለም ወንድሙ ወልደ ሰማዕት አርፈዋልና ያው እንደምታውቁ በጣም ወደ 25-30 ዓመት ሲያስተምር በትምህርቱም በህይወቱም ነውር ያልተገኘበት ወንድማችን ነውና ብዙ ሰው ከዚህ ቤተክርስቲያን ውስጥ እየኖረ ወጥቷልና ሳይጠፋ ሳይለወጥ ያስተማረ መምህራችን ነው። አንደበቱም ሳይለወጥ ሃይማኖቱ ሳይለወጥ በህይወቱ ነውር ሳይገኝበት አበል ሳይቀበል በራሱ ትኬት እየቆረጠ በገንዘቡ የሚያስተምር መምህር ነበር። እሱ አርፏል። ነፍሱን በአጸደ ገነት ያኑርልን፣ መምህራንን ደግሞ ይተካልን። እግዚአብሔር ሰላም እንዳዋለን ሰላም ያስመሸን።
የቅዱስ ቂርቆስ፣ የቅዱስ ያሬድ፣ የአቡነ ሰላማ፣ የከሳቴ ብርሃን የእናታችን የቅድስት ኢየሉጣ፣ የነቢያት፣ የሐዋርያት፣ የሰማዕታት፣ የጻድቃን፣ የደናግል፣ የመነኮሳት፣ የትጉሃን መላእክት የእመቤታችን የቅዱስ መስቀሉ በረከት የአብ የወልድ የመንፈስ ቅዱስ ቸርነት አይለየን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንል ዘንድ፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ቡሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ሁሉ ያስተሰርይልን ዘንድ ለዘላለሙ አሜን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ይቅር ባይ ለአባቶቻችን ለሐዋርያት ሥልጣነ ክህነትን የሰጠ በከበረ ደግሞ የዓለሙን ኃጢአት ይቅር ያለ በማወቅ ባለማወቅ ከልጅነት እስከ እውቀት የሰራችሁትን ኃጢአት ይቅር ይበላችሁ። አባቶች ካህናት፣ ወንድሞች ዲያቆናት፣ አባቶች እናቶች፣ ወንድሞች እህቶች፣ ሕፃናት ሁላችሁም ከኃጢአት ማሰሪያ የተፈታችሁ ንጹሐን ሁኑ። እኔንም እናንተንም ለመንግሥተ ሰማያት የበቃን የተዘጋጀ እንዲያደርገን እግዚኦ መሐረነ ክርስቶስ። በእንተ እግዝእትነ ማርያም ኦ እግዚእ ኢየሱስ ክርስቶስ ሠራየ ኃጢአተ ወኃጢአተ ኩሉ ሕዝብ እግዚአብሔር ይፍታ። የማይሰራ ኃጢአት በሰላም ያድርሳችሁ። የጀመርነውን ነገር ሁሉ እግዚአብሔር በሰላም ያስፈጽመን። ጥቁር ልብስ እንዳይለበስ የክርስቶስ ሙሽራ ነውና ነጭ በነጭ ለብሳችሁ ቅበሩት። አንድ ታላቅና ተወዳጅ የቤተ ክርስቲያን መምህር ሲያርፍ እንባ መፍሰሱና ጥቁር ልብስ መልበሱ የተለመደ ነው። የዚህ ታላቅ መምህር ስንብት ግን የብዙዎችን ልማድ የሻረ ለየት ያለ ትእዛዝ የተላለፈበት ሆኗል። መምህር ዘላለም ወንድሙ ወልደ ሰማዕት ድንገት አረፉ ሲባል መላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አገልጋዮችን በድንጋጤ ቢያርድም አባቶች ግን ለእርሳቸው አታልቅሱ፣ ጥቁርም አትልበሱ የሚል አዋጅ አውጀዋል። ለምን? ይህ ብቻ አይደለም። የእረፍታቸው መንስኤና የሆስፒታል ውስጥ የመጨረሻ ውሳኔያቸው የብዙዎችን ልብ የሚሰብርና ምድራዊ አስተሳሰብን የሚፈታተን ነው። መምህር ዘላለም አሜሪካ በሚገኝ ሆስፒታል ውስጥ የገቡት ራሳቸው ተራምደው ሄደው ነበር። የሄዱትም ዓይናቸውን ለማሳከም እንጂ አልጋ ላይ የሚያስተኛ ጽኑ ሕመም ታይቶባቸው አልነበረም። ሆኖም ወደ ሕክምናው ክፍሉ ሳይገቡ ሕይወታቸው አልፏል። ይበልጥ የሚያስደነግጠው ምስጢር ግን ሌላ ነው። መምህሩ ቢፈልጉ በኩላሊት እጥበት ሕክምና አማካኝነት የሕይወታቸውን ቆይታ ማራዘም ይችሉ ነበር። ማሽኑም ሕክምናውም አቅሙም አለ። ነገር ግን ሕክምናውን ሆን ብለው በሙሉ ፍቃዳቸው ገፍተውታል። ለምንድነው? እኚህ ለ30 ዓመታት ድምጻቸውን ከፍ አድርገው ወንጌልን ሲሰብኩ የኖሩ መምህር የሕክምናን እርዳታ በመግፋት ምድራዊ ኑሮን ስለምናቁ ቤተክርስቲያንስ የኚህን ሐዋርያ ዕረፍት እንደ ሰርግ ቆጥራ ነጭ በነጭ ልበሱ ያለችበት ምክንያት መንፈሳዊ ምስጢሩ ምን ይሆን? በዚህ ዝግጅት መምህራንን ከመድረክ ላይ ያስወረደውን ድንጋጤ፣ ማንም ያላወቀውን ያለ ቆብ የመነኮሱትን ድብቅ ሕይወታቸውን እንዲሁም ሆን ብለው የገፉትን ሕክምናና የነጭ ልብሱን አዋጅ ሙሉ ምስጢር እንመለከታለን። አብራችሁን ቆዩ። የጻድቅ ሰው ዕረፍት በምድር ላይ ሐዘንን በሰማይ ደግሞ ደስታን ይፈጥራል። ነገር ግን የመምህር ዘላለም ወንድሙ ወልደ ሰማዕት ድንገተኛ ዕረፍት ዜና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናንና አገልጋዮች ላይ የፈጠረው ስሜት ከተራ ሐዘን ያለፈ ነው። ዜናው ሲሰማ በቤተ መቅደሱ ውስጥ እያገለገሉ የነበሩ ታላላቅ አባቶችን አንደበት እስከ መዝጋት የደረሰ ከባድ የድንጋጤ ማዕበልን አስነስቷል። መምህር ዘላለም ማን ነበሩ? ለምንድነው የእርሳቸው ሕልፈት እንዲያለ ጥልቅ ሐዘንን የፈጠረው? የዚህ ጥያቄ መልስ የሚገኘው መምህሩ በሕይወት ዘመናቸው አድርገውት በነበረው የተሸሸገ ማንነትና ነቀፋ በሌለበት
ንጹህ አገልግሎታቸው ውስጥ ነው። ክስተቱ የተፈጠረው በቤተ መቅደስ ውስጥ ነበር። ምዕመናን የእግዚአብሔርን ቃል ለመስማት በተሰበሰቡበት አንደበተ ርቱዕና ታላቁ የቤተ ክርስቲያን መምህር ክቡር መጋቤ ሐዲስ እሸቱ ዓለማየሁ በመድረክ ላይ ቆመው እያስተማሩ ባለበት ቅጽበት ያ ያልተጠበቀ መርዶ ተሰማ። የመምህር ዘላለም ዕረፍት ዜና ለመጋቤ ሐዲስ ጆሮ ሲደርስ ያ ሁል ጊዜ እንደ ፏፏቴ የሚፈሰው ትምህርታቸው በድንገት ተገታ። መጋቤ ሐዲስ እሸቱ በከባድ ድንጋጤና በሐዘን ተውጠው መቆምም አቅቷቸው እኔ ይሄን ያህል አስተምራለሁ ብዬም አላሰብኩም፣ የሚያሳዝን ጥልቅ ምክንያት ስለነበረ ያህል ነው ቆሜ የተናገርኩት፣ እንደው እግዚአብሔር አበርትቶኝና ጠንክሬ ነው እንጂ የሰማነው ነገር እጅግ በጣም አስደንግጦኛል በማለት ቃላት አጥሯቸው እንባቸውንም መቆጣጠር ተስኗቸው ትምህርቱን አቋርጠው ከአውደ ምሕረት ለመውረድ ተገደዋል። የአንድ ታላቅ መምህር በመድረክ ላይ ማልቀስና ቃላት ማጣት የመምህር ዘላለምን በቤተ ክርስቲያን ውስጥ የነበራቸውን ቦታ እንዲሁም የወንድማማችነታቸውን ጥልቀት ቁልጭ አድርጎ የሚያሳይ ሕያው ምስክር ነው። ከቤተ መቅደሱ ድንጋጤ ባሻገር በመምህር ዘላለም እግር ስር አድገው ዛሬ ታላላቅ መምህራን የሆኑ አባቶችም ሐዘናቸውን በድንጋጤ ገልጸዋል። ከነዚህም መካከል አንዱ የሆኑት ዲያቆን ሄኖክ ኃይሌ መምህር ዘላለም የልጅነት ጀግናቸው ወይም አርአያቸው እንደነበሩ በልብ ሰባሪ ብዕራቸው አስፍረዋል። ዲያቆን ሄኖክ ገና በልጅነት ዕድሜያቸው መምህር ዘላለም የስብከት ቀሚሳቸውን እንደለበሱ ከትምህርት መልስ እንኳን ሳያወልቁ ወንጌልን ሲሰብኩ ይመለከቷቸው ነበር። መምህሩ እስከሚሄዱም ድረስ መኪናቸውን በመከተል ያላቸውን ፍቅር ይገልጹ እንደነበር ዲያቆን ሄኖክ ያስታውሳሉ። ትምህርታቸውን በቃላችን እስክንይዝ ድረስ መጽሐፍ ቅዱሳዊ ስብከትን በተግባር ያሳዩን የወንጌል አርበኛ ነበሩ ሲሉም መስክረዋል። ይህ የልጅነት ትዝታ ብቻ አይደለም። መምህር ዘላለም ለዲያቆን ሄኖክ ታላቅ ወንድምና የአገልግሎት መሪም ነበሩ። ከእግዚአብሔር ቃል ውጪ ከአንደበታቸው ተራ ነገር የማይወጣ ሰባኪ ወንጌል ነበሩ ይሏቸዋል። እጅግ ልብ የሚነካው ክስተት ግን ከዕረፍታቸው 1 ወር በፊት የተፈጠረው አጋጣሚ ነው። አንድ ቀን መምህር ዘላለም ለዲያቆን ሄኖክ ኃይሌ ስልክ ይደውላሉ። ለ1 ሰዓት ያህል የፈጀ ጥልቅ የአባትነት ምክርም ይሰጧቸዋል። በፈተና ምክንያት እንዳትሰበር ታናናሾችህንም አደራ የሚል ሸክምን በማጋራት የማጽናትም ቃል ተለዋወጡ። ዲያቆን ሄኖክ ያን ያላወቁም ነበር። ያ የ1 ሰዓት የስልክ ልውውጥ በምድር ላይ የሚያደርጉት የመጨረሻው የስንብት ኑዛዜ መሆኑን አላሰቡም ነበር። ይህ ድንገተኛ መለያየት ዲያቆን ሄኖክን እንደ ሰባኬ እያገለገሉ እንደ ጳጳስ ተከብረው የኖሩ አባት ወደ ዘላለማዊው ኅብረት በክብር ተጠርተዋል፣ ልናለቅስ የሚገባው ለራሳችን ነው ወደሚል ጥልቅ መንፈሳዊ መደምደሚያ አድርሷቸዋል። መምህር ዘላለምን የተለዩ የሚያደርጋቸው በአደባባይ የሚታየው የአገልግሎት ጸጋቸው ብቻ አልነበረም። ከምንም በላይ ብዙዎችን ያስደንቀው ከካሜራና ከእይታ ጀርባ የነበራቸው የተሸሸገና ሚስጥረኛ ማንነት ነበር። ክቡር አባ ገብረ ኪዳን ግርማ በምስክርነታቸው እንዳረጋገጡት መምህር ዘላለም ላለፉት 25 እና 30 ዓመታት ቤተክርስቲያን ውስጥ ወንጌልን ሲያስተምሩ አንድም ቀን ነውር ወይም ነቀፋ ያልተገኘባቸው ንጹህ አባት ነበሩ። ከዚህም በላይ የሚገርመው አባ ገብረ ኪዳን አንድ ትልቅ ሚስጥርን ተናግረዋል። መምህር ዘላለም በዚህ ሁሉ የአገልግሎት ዘመናቸው አንዲትም ቀን አበል ወይም ክፍያ ተቀብለው አያውቁም። ይልቁንም ወንጌልን ለማስተማር ከቦታ ቦታ ሲንቀሳቀሱ ከራሳቸው ጥቂት ገቢ ላይ እየቆረጡ የራሳቸውን ወጪ በራሳቸው እየቻሉ ያገለግሉ የነበሩ እውነተኛ የሐዋርያት ወራሽ ነበሩ። አንደበታቸውም ሆነ ሃይማኖታቸው በዘመን መለዋወጥ ያልተቀየረ ጸንተው የኖሩ የቤተ ክርስቲያን ድንቅ መምህር። በተመሳሳይ መምህር ዘመድኩን በቀለ እንዳብራሩት የመምህር ዘላለም አገልግሎት ሌትን ከቀን ያገናኘ ነበር። በቅዱስ ዑራኤል፣ በቅዱስ ገብርኤል፣ በግሸን ማርያም፣ በኢየሩሳሌም፣ በቅዱስ ዮሐንስና በቅድስት ማርያም አድባራት እስከ ሌሊቱ 5 ሰዓትና 4 ሰዓት ድረስ ወንጌልን ያለማቋረጥ ያስተምሩ ነበር። መምህር ዘመድኩን አንድ ትልቅ እውነትን መስክረዋል። በኢትዮጵያ ቤተክርስቲያን ውስጥ ትልቁ ችግር መከፋፈል በሆነበት በዚህ ዘመን መምህር ዘላለም ግን ሁሉም የተስማሙባቸው ልዩ ሰው ነበሩ ብለዋል። በጳጳሳት የሚወደዱ፣ በካህናት የሚከበሩ፣ በዲያቆናት፣ በሰንበት ተማሪዎች፣ በማህበረ ቅዱሳን፣ በቴዎሎጂ ኮሌጅ ልጆች ዘንድ እኩል የሚወደዱ የፍቅርና የሰላም ድልድይ ነበሩ። ማንም በማያስታውሳቸው ጊዜ እንኳን ቤተ ክህነቱ የረሳቸውንና ቤት የዋሉ አገልጋዮችን በአካል እየሄዱ የሚጠይቁ የሚያስፈልጋቸውንም የሚያሟሉ ደግና አዛኝ መምህር ነበሩ። ከዚህ ሁሉ በላይ ግን መምህር ዘላለምን ልዩ የሚያደርጋቸው ዓለምን በመናቅ የኖሩበት የከተማ ባህታዊ ያሰኘ ሕይወታቸው ነው። መምህር ነዋይ ካሳሁን ባሰፈሩት ጽሑፍ ላይ እንዳረጋገጡት መምህር ዘላለም
ትዳር መሰረታለሁ ብዬ ሴት አላዘጋጀውም፣ መነኩሳለሁ ብዬ ቆብ አላሰፋውም ብለው የተናገሩ ራሳቸውን በመግዛት ለክርስቶስ መንግስት ብቻ ያጩ የክርስቶስ ሙሽራ ነበሩ። የምንኩስና ቆብ ባያደርጉም በተግባር ግን እንደ መነኩሴ ዓለምን ንቀው የኖሩ የተሸሸጉ አባት ናቸው። ሕመማቸውን እንኳን ለሰው ማካፈል የማይፈልጉ እዩኝ እዩኝ ማለትን የሚጠሉ ሙገሳን የሚጸየፉና ሚስጥረኛ የነበሩት እኚህ አባት መጨረሻቸውን በዚህ ሚስጥረኛነታቸው ተቋጭቷል። ታዲያ እኚህ የድካም አበል ሳይቀበሉ 30 ዓመታትን ያገለገሉ ትዳር ሳይዙ ለክርስቶስ ያደሩና ሁሉም የተስማማባቸው አባት እንዴት በድንገት አረፉ? ራሳቸው ሆስፒታል ሄደው ሕክምናቸውን በአግባቡ ያልተከታተሉበትና የኩላሊት እጥበትን አልፈልግም ብለው የገፉበት ያ ሌላኛው የተሸሸገ ሚስጥር ምን ይሆን? ይህንን ከህልፈታቸው ጀርባ ያለውን አስገራሚ የመጨረሻ ውሳኔ አስከትለን እንመልከትም። የሰው ልጅ በዚች ምድር ላይ ሲኖር ህይወቱን ለማቆየት የማይቧጥጠው ዳገት፣ የማይከፍለው መስዋዕትነት የለም። በተለይ ህመም ሲመጣ የሕክምናን በር ማንኳኳት፣ መዳንን መሻት የሰው ልጅ ተፈጥሯዊ ግፊት ነው። ነገር ግን የመምህር ዘላለም ወንድሙ ወልደ ሰማዕት የመጨረሻዎቹ ቀናትና የህልፈታቸው መንስኤ ከዚህ ከተለመደው የሰው ልጅ ምድራዊ ጉጉት ፍጹም ያፈነገጠ እጅግ የሚያስደንቅና ልብን በሐዘን የሚሰብር ጥልቅ ምስጢርን አዝሏል። እኚህ ታላቅ መምህር ለ30 ዓመታት ያህል ድምጻቸውን ከፍ አድርገው ጉልበታቸውን ሳይቆጥቡ ለቤተ ክርስቲያን ሲጮሁ፣ በውስጣቸው ግን የራሳቸውን ጸጥተኛ ጦርነት በዝምታና በድብቅ ይዋጉ ነበር። መምህር ዘላለም ወደ አሜሪካ ሀገር ያቀኑት ለሕክምና አልነበረም። መምህር ዘመድኩን በቀል እንዳረጋገጡት መምህሩ ወደዚያ የሄዱት እንደተለመደው ለሐዋርያዊ አገልግሎት ተጠርተው ነበር። ከዚህም ቀደም የስትሮክ ህመም አጋጥሟቸው በሕክምና ተረድተው ድነው ነበር። አሁንም በሙሉ ጤንነት ወንጌልን ለማገልገል ነበር መምህሩ የተጓዙት። አሜሪካ ከደረሱ በኋላ ግን ያ ያልተጠበቀው ክስተት ተፈጠረ። ትንሽ ህመም ተሰማቸው። ሆኖም አልጋ ላይ የሚጥል የሚያሰቃይ ሰውንም የሚያስጠራ ጽኑ ህመም አልነበረም። በመሆኑም ማንንም ሳያስቸግሩ በራሳቸው እግር ተራምደው ዋሽንግተን ዲሲ ወደሚገኝ ሆስፒታል አመሩ። መምህር ነዋይ ካሳሁን በቅርበት እንደመሰከሩት መምህር ዘላለም በዋናነት ሆስፒታል የሄዱት አይናቸውን ለመታከም አስበው ነበር። በሕክምናው አጠራር የስኳር በሽታ በአይን ነርቭ ላይ የሚያመጣው ጉዳት አይናቸውን መፈታተን ጀምሮ ነበር። ነገር ግን ይህ የአይን ህመም በውስጣቸው ተደብቆ ለዓመታት ሲቦረቡራቸው የነበረው ትልቁና አደገኛው በሽታ አንድ ምልክት ብቻ ነበር። መምህር ዘላለም ሁለት ጸጥተኛ ገዳዮች የሚባሉ ጽኑ ህመሞችን በውስጣቸው ተሸክመው ኖረዋል። የደም ግፊትና የስኳር በሽታ። እነዚህ በሽታዎች በተፈጥሯቸው በወቅቱ ሕክምና ካልተደረገላቸውና ክትትል ካልተደረገባቸው የሰው ልጅ የውስጥ አካላት ቀስ በቀስ ከጥቅም ውጭ ያደርጋሉ። መምህሩ ደግሞ ልክ እንደ መንፈሳዊው ማንነታቸው ሁሉ ህመማቸውንም ቢሆን እጅግ ምስጢር አድርገውት ኖረዋል። ማንም ሰው እንዲያውቅባቸው አይፈልጉም ነበር። ምን ያህል ምስጢረኛ እንደነበሩ የሚያሳየው አስገራሚው ክስተት የተፈጠረው በእረፍታቸው ዋዜማ በዕለተ አርብ ነበር። መምህሩ ሆስፒታል ከገቡ በኋላ አንድ ወዳጃቸው የሆነ ካህን ከዲሲ ደብረ ሰላም ቅድስት ማርያም ቤተክርስቲያን አስጠርተው አናግረዋቸው ነበር። ያኔም ቢሆን ያሉት ቃል አንድና አንድ ነው። መተኛቴን፣ ሆስፒታል መግባቴን ለማንም እንዳትናገር ብለው አዘዟቸው። ለዚህ ነው መምህር ነዋይ የቤተክርስቲያኒቱን ካህናት መምህሩ ለሕክምና ሲወጣ ሰምታችሁ ነበር ወይ ብለው ሲጠይቋቸው ካህናቱ በድንጋጤ አረ በጭራሽ አልሰማንም፣ እኛ እኮ ረፍቱን ብቻ ነው ያወቅነው በማለት የመለሱላቸው። ህመማቸውን፣ ስቃያቸውንና የመጨረሻዋን የሆስፒታል አልጋቸውን እንኳን ብቻቸውን በራሳቸው ምስጢር ተሸክመው አለፉ። እውነተኛውና ልብን የሚሰብረው የመምህር ዘላለም እረፍት ምስጢር ግን ሌላ ነው። በሽታው የደም ግፊትና የስኳር መሆኑ እውነት ቢሆንም ይህ ህመም ግን ሊታከምና ሊቆጣጠሩት የሚችል ነው። ታዲያ ለምን ህይወታቸው አለፈ? መምህር ነዋይ ካሳሁን የሰጡት ምላሽ የሰውን ልጅ አእምሮ የሚፈትንና የመምህሩን ዓለምን የናቀ ስብዕና ቁልጭ አድርጎ የሚያሳይ ነው። መምህር ዘላለም ጉዳዩ መታከም ያለበትን ሰዓት አልፈውት ነበር። ያልተከታተሉት የስኳር ህመምና የደም ግፊት ተባብሶ ተደራራቢ የሰውነት አካላቸውንም ጎድቶ በመጨረሻም ኩላሊታቸው ስራ እንዲያቆም አድርጓል። በሕክምናው ዓለም ኩላሊት ስራ ሲያቆም አማራጩ የኩላሊት እጥበት ማድረግ ነው። መምህር ነዋይ እንዳሉት መምህሩ ቢፈልጉ ኩላሊታቸውን በእጥበት ዲያሊሲስም እያደረጉ መቆየት በህይወትም መዝለቅ ይችሉ ነበር። አዎ መኖር ይችሉ ነበር። በሳምንት የተወሰኑ ቀናት ደማቸውን እያሳጠቡ እንደምንም ብለው የህይወት ዘመናቸውን ማራዘም ይችሉ ነበር፣ ግን አልፈለጉም። መምህር ዘላለም ያንን ስቃይ፣ ያንን በሆስፒታል አልጋ ላይ መኖርን፣ በአጠቃላይ የዚህን ዓለም ውጣ ውረድ አልፈለጉም። ምድራዊ ኑሮን ከነህመሙ፣ ከነስቃዩ፣ ከነክፋቱ ንቀውታል።
ለክርስቶስ ብለው ትዳር ያልያዙ ቆብ ሳያደርጉ የመነኮሱት እኚህ አባት ዛሬ ደግሞ ስጋቸውን ለማቆየት ሲሉ ከማሽን ጋር መታገልን ተጸየፉት። ምድራዊ ሕክምናን ገፉ። ሆን ብለው በሙሉ ፈቃዳቸው አርፍተ ዘመናቸውን ወደ ፈጣሪያቸው እጅ አስረከቡ። ሕክምናውን በአግባቡ ያልተከታተሉት ይህንን ምድርና ኑሮ ስለተጸየፉ ነው ብለው መምህር ንዋይ ያመኑትም ለዚሁ ነው። ሆስፒታል የገቡ ማግስት ቅዳሜ ጠዋት ያ በእግራቸው ተራምዶ የገቡበት ሆስፒታል፣ ያ ማንም እንዲያውቅባቸው ያልፈለጉት የሕክምና ክፍል የመጨረሻው ማረፊያቸው ሆነ። የደም ግፊታቸው በድንገት ጣራ ነካ። እዚያው ያቺ ወንጌልን ስትሰብክ የኖረች ንጽሕት ነፍሳቸው ከደከመው ስጋቸው ተለየች። ሐኪሞች ደነገጡ፣ ጓደኞቻቸው ተረበሹ። መላው የኢትዮጵያ ቤተክርስቲያን አገልጋዮች አንገታቸውን ደፉ። በእግራቸው ሄደው ሕክምናውን በመንፈሳዊ ንቀት ገፍተው አልጋ ይዞ መቆየትን አልሻም ብለው ዓለምን ተሰናበቱ። የመምህር ዘላለም ሞት ተራ የሕመም ሞት አልነበረም። የናቁትን ዓለም ጥለውት የሄዱበት የነጻነት ጉዞ ነበር። እኚህ ዓለምን የናቁ የክርስቶስ ሙሽራ ከዚህ በኋላ የሚያስፈልጋቸው ጥቁር የለበሰ አልቃሽ ወይም ደረት የሚደልቅ አዘንተኛ አይደለም። ቤተክርስቲያን የዚህን ድብቅና ታላቅ መምህር የእረፍት ምስጢር ስትረዳ ለሕያዋን አንድ ታላቅ አዋጅን አውጃለች። ጥቁር እንዳትለብሱ ነጭ በነጭ ብቻ ለብሳችሁ ቅበሩት። ይህ የነጭ ልብስ አዋጅ ምን ትርጉም አለው? ለምንስ ታላላቆቹ አባቶች ለእርሳቸው አታልቅሱ፣ ማልቀስስ ለራሳችሁ ነው ለምን አሉ? ከዚህ በማስቀጠል ይህንን ጉዳይ እንመልከት። በቤተ ክርስቲያን አስተምህሮ የጻድቃንና የቅዱሳን ሞት ረፍት ነው። ከድካም ወደ እፎይታ፣ ከሚያልፈው ዓለም ወደማያልፈው መንግስት የሚደረግ የክብር ሽግግር ነው። የመምህር ዘላለም ወንድሙ ወልደ ሰማዕት ያልተጠበቀና ድንገተኛ ህልፈት በመጀመሪያ ድንጋጤ ማዕበልን ቢፈጥርም አባቶች መንፈሳዊ አይናቸውን ሲከፍቱና የኚህን ዓለምን የናቁ አባት የሕይወትና የእረፍት ምስጢር ሲመረምሩ ሐዘኑ ወደ ታላቅ መንፈሳዊ መረዳትና የማንቂያ ደውልነት ተቀይሯል። ቤተክርስቲያን በእኚህ ታላቅ ልጇ ስንብት ላይ ለሕያዋን ጥልቅ የሆነ የንስሐና ራስን የመመርመር ጥሪን አስተላልፋለች። ይህንን ታላቅ የማንቂያ ደውል ካስተጋቡት አባቶች መካከል ብፁዕ አቡነ ናትናኤል ግንባር ቀደሙ ናቸው። ብፁዕነታቸው በመምህር ዘላለም እረፍት የተሰማቸውን ሐዘን ለመግለጽ በአውደ ምሕረት ላይ በቆሙ ጊዜ የተናገሩት ቃል የብዙዎችን ልብ ሰንጥቆ የሚገባ እንባን የሚያብስና ወደ እውነታው የሚመልስ ሆኗል። ብፁዕ አቡነ ናትናኤል በሐዋርያዊ አንደበታቸው እንዲህ አሉ። እርሱ ይስበክ እንጂ እርሱ ያስተምር እንጂ እኛ ለእርሱ አናለቅስም። ወደ ሕይወት ነው፣ ወደ እረፍት ነው፣ ወደ ቅዱሳኑ ነው የሄደው። እኛ ማልቀስ ያለብን ስለ ራሳችን ነው አሉ ብፁዕነታቸው። መምህር ዘላለም የሚያስተምረውን ኖሮ ነው ያለፈው። ቃሉን በአንደበቱ ብቻ ሳይሆን በሕይወቱ ተርጉሞ ዓለምን ንቆ ለክርስቶስ ሙሽራ ሆኖ ድርሻውን ፈጽሞ አልፏል። ልናለቅስ የሚገባንማ ገና በኃጢአት አልጋ ላይ ለተኛ ነው። በቂም በቀል ለታሰር ነው። መውጫ መግቢያው ለጠፋን ለራሳችን ነው። ፍቅር በጠፋበት የጦርነትና የመከራ ዜና በበዛበት ክርስቲያኖች በሚያልቁበት በዚህ ክፉ ዘመን ውስጥ ለቀረነው ለራሳችን ነው ብለዋል። ዘመኑ እንደ ሸማኔ መወርወሪያ እየፈጠነ ነው። መቼ ነው ንስሐ የምንገባው? በማለት ብፁዕነታቸው ያቀረቡት ጥያቄ የመምህር ዘላለም እረፍት ጥሎት ያለፈው ትልቁ የቤት ስራ ነው። ብፁዕ አቡነ ናትናኤል ይህንን የንስሐ ጥሪ ይበልጥ ግልጽ ለማድረግ የዘመኑን ሰው በሚገባው ቋንቋ እጅግ ማራኪ በሆነ የእግር ኳስ ምሳሌ አስተምረዋል። አንድ የእግር ኳስ ተጫዋች ሜዳ ውስጥ ገብቶ ኳሱን ቢያንከባልል ቢያቀብል ታዳሚውን ቢያስደስትና የኮከብ ተጫዋችነትን ክብር ቢያገኝ በመጨረሻ ግን ኳሱን መረብ ውስጥ አስገብቶ ጎል እስካልተቆጠረ ድረስ ዋንጫ ሊያነሳ አይችልም። ብፁዕነታቸው ይህንን ወደ ክርስትና ሕይወታችን ሲያመጡት መጾሙ፣ መጸለዩ፣ ማስቀደሱ፣ መመላለሱ፣ ጽዋ መጠጣቱ፣ ወንጌል መስማቱ ይህ ሁሉ ኳስ ተጫዋችነት ነው። እሺ ጎሉ ምንድነው? ዋንጫውስ ምንድነው? ዋንጫው ካላችሁኝማ ቅዱስ ሥጋውና ክቡር ደሙ ነው ወገኖቼ በማለት ታላቅ ትምህርትን አስተላልፈዋል። መምህር ዘላለም ይህንን ዋንጫ አንስተው ሩጫቸውን በድል ፈጽመው የጽድቅን አክሊል ተቀብለው ሄደዋል። እኛስ ማዘንና ማልቀስ ያለብን ገና ዋንጫውን ላላነሳ ነው ለራሳችን ነው ሲሉ ተደምጠዋል። በዚህ የእረፍት ምስጢር ውስጥ ሌላው ልብ የሚነካው አጋጣሚ ደግሞ መምህር ዘላለም ከሌላኛው የኢየሩሳሌም አባት ጋር የነበራቸው መንፈሳዊ ትስስር ነው። መምህር ዘመድኩን በቀለ እንዳስታወሱት የመምህር ዘላለም እረፍት የተገጣጠመው በቅርቡ ካረፉት የኢየሩሳሌሙ አባት 40ኛ ቀን መታሰቢያ ጋር ነበር። እጅግ የሚገርመው ደግሞ ሁለቱም አባቶች ከጥቂት ጊዜያት በፊት በኢየሩሳሌም ቀራንዮ ላይ አብረው መስቀል ተሸክመው ነበር። ያ የመስቀል ጉዞ የመጨረሻቸው ሆነ። አባትና ልጅ ተጠራርተው መስቀሉን ተሸክመው የዚህን ዓለም ሩጫቸውን በአንድነት ፈጸሙ። ታዲያ ለእንዲህ አይነቱ ጻድቅ አባት፣ ለእንዲህ አይነቱ የክርስቶስ ወዳጅ፣ ለእንዲህ አይነቱ ያለ ክፍያ ለ30 ዓመታት ሲያገለግል ለኖረና ሕመሙን ታግሶ ዓለምን ንቆ ለሄደ መምህር
ቤተ ክርስቲያን ምን አይነት የሽኝት ሥርዓት አዘጋጀች? የዚህ ጥያቄ መልስ ነው የብዙዎችን ልብ ሐሴትና በመንፈሳዊ ኩራት የሞላው። በዋሽንግተን ዲሲ ደብረ ሰላም ቅድስት ማርያም ቤተ ክርስቲያንና በኢትዮጵያ በተዘጋጀው የጸሎተ ፍትሐት እንዲሁም የሽኝት መርሃ ግብር ላይ አንድ ታላቅና ጥብቅ አዋጅ ታውጇል። ካህናት፣ አገልጋዮችና ምዕመናን በሙሉ ነጭ በነጭ ለብሳችሁ እንድትገኙ በአክብሮት እንጠይቃለን። ጥቁር አይለበስም። ኢትዮጵያም ነጭ ለብሳችሁ ተቀበሉት፣ ነጭ ለብሳችሁም ቅበሩት ተብሏል። አዎን ነጭ በነጭ። ይህ ሐዘን አንገትን የሚያስደፋ ደረትን የሚያስደቃ የብስጭት ሐዘን አይደለም። ይህ የሰርግ ቀን ነው። የክርስቶስ ሙሽራ ወደ ቤቱ የገባበት፣ ነፍሱን ለወንጌል የሰጠ አገልጋይ የድካሙን ዋጋ ሊቀበል ወደ ሰማያዊው አባቱ የሄደበት ቀን ነው። ቤተክርስቲያን ልጇን ከፍ ባለ ክብር እንደ ጳጳስ አክብራ ሙሽራ አድርጋ ሸኘችው። መምህር ዘላለም ወንድሙ እንደ ስማቸው ዘላለማዊውን ሕይወት መርጠዋል። በቃላቸው ብቻ ሳይሆን በመጨረሻ ውሳኔያቸውና በህልፈታቸው ጭምር አስተምረውን አልፈዋል። ሩጫቸውን ፈጽመዋል። ሃይማኖታቸውን ጠብቀዋል። ማልቀስ ካለብን ጊዜያችንን በከንቱ ለምናባክነው፣ በምድራዊው ነገር ለተጠመድነው፣ በኃጢአት ለታሰርነው ለራሳችን እናልቅስም። አምላከ ቅዱሳን የኚህን ታላቅ መምህር የወልደ ሰማዕትን ነፍስ ከጻድቃንና ከሰማዕታት ጋር በክብር ያኑርልን። ለተተካነው ትውልድ ደግሞ ንስሐ ገብተን ቅዱስ ሥጋውንና ክቡር ደሙን ተቀብለን የሕይወት ዋንጫን ለማንሳት ያብቃን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።